ምቹ ሁኔታ ይፈጥራል። መርሳት የሌለብን ሀቅ ግን ለራሱም ሆነ ለሀገሩ በስራውና በጥረቱ ሀብት የሚፈጥረው ወጣቱ ራሱ መሆኑን ነው። ውድ የኢትዮጵያ ሴቶች፣ በብዙ አስቸጋሪና ፈታኝ ሁኔታ ውስጥ ኢትዮጵያን ገንብታችሁ ታሪክ ሰርታችሁ ትውልድ ቀርጻችሁ ዛሬ ላይ ደርሰናል። በትግላችሁም የተሻለች ሀገር እንድትኖረን ብዙ መስዋዕትነት ከፍላችኋል። ትግላችሁ የፍትህ ትግል ነው። ትግላችሁ ክቡር ትግል ነው። ትግላችሁ ትግላችን ነው። መንግስት የሴቶችን ተጠቃሚነት ለማረጋገጥና በሀገራችን ሁለንተናዊ እድገት ግስጋሴ ውስጥ የበኩላችሁን ሚና እንድትወጡ ለማስቻል የተለያዩ ስራዎችን በመስራት ላይ የሚገኝ ቢሆንም አሁንም ከሰራነው ይልቅ ያልሰራናቸው ስራዎች እጅግ እንደሚበዙ እናምናለን። በመሆኑም በቀጣይ የሀገራችን ሴቶች ተፈጥሮና ኑሮ የሰጣችሁን በረከቶች ተጠቅማችሁ ለሀገራችን እድገትና ብልጽግና እንዲሁም ለፖለቲካችንም ስምረት አዎንታዊ ሚና እንደምትጫወቱ ተስፋዬ የላቀ ነው። ሀገራዊ ማንነታችን ያለ እናንተ ያለ ኢትዮጵያውያን ሴቶች ምንም ነው። አገሪቷን የገነቡ ያገለገሉ ያቆሙ ሴቶችን እውቅና በመንፈግ ሀገራዊ ትንሣኤ ማረጋገጥ አይቻልምና መንግስታችን ለሴቶች መብት እኩልነት የሚቆመው ለሴቶች ውለታ ለማዋቸው ለመፈናቀል ለሕይወት እና ንብረት መጥፋት ተዳርገው እንደነበር ይታወሳል። ዜጎች በሀገራቸው ውስጥ ከቦታ ቦታ የመዘዋወርና ሀብት የማፍራት መብታቸው መከበር አለበት። በመሆኑም እንደዚህ አይነት ተገቢ ያልሆነ ድርጊት እንዲያበቃና ዳግም እንዳይፈጠር መስራት ይጠበቅብናል። ችግሮቻችን ተለያይተን ቀርተው ተባብረንና ተዋደንም ለመፍታት ዓመታት ያስፈልጉናል። በመሆኑም የባከነውን ጊዜ በማካካስ ወደፊት መጓዝ እንችል ዘንድ በአዲስ መንፈስ መረባረብ ይጠበቅብናል። ሁሉም ችግሮቻችን በአንዲት ጀንበር ሊፈቱ አይችሉም። ነገር ግን የጀመርነውን የተሻለች ሀገር የመገንባት ሂደት ማፋጠን እንችላለን። የተሻለች ሀገር መገንባት የሚያስችል ጠንካራ የመንግስት ተነሳሽነትም አለ። ጠንካራ ሀገር ለመገንባት ሁላችንም ኃላፊነት አለብን። እንደ ተለያየ ሀገር ዜጋ በባህልነት በባይተዋርነት ሳይሆን ሁላችን